ነገ ታኅሳስ 1 ቅድስት ቤተ ክርስቲያናችን ከሊቀ ነቢያት ከቅዱስ ሙሴ ቀጥሎ ርዕሰ ነቢያት የነቢያት ራስ የምትለው ሰማይን የለጎመ እሳትን ከሰማይ ያዘነበ ፍጥረታትን ሁሉ በቃሉ የገዛና የአዘዘ ሞትን ያልቀመሰ ወደ ብሔረ ሕያዋን በእሳት ሰረገላ የዐረገ በዓሣ አንበሪ ሆድ ውስጥ ተጭኖ ሂዶ የነነዌ ሰዎችን ከሞት የታደጋቸውን የመበለቲቱን ልጅ ቅዱስ ዮናስን ከሞት ያዳነ የታደገ በበረሃ በምድረ በዳ ምንጭ ፈልቆለት ይጠጣ የነበረ ቁራ ምግቡን እያመጣ የመግበው የነበረ ሊቀ መላእክት ቅዱስ ሚካኤል እንጎቻ ባገልግል ውሃ በመንቀል እያመጣ የመግበው ያበላው ያጠጣው የነበረ ለተልእኮ እግዚአብሔር ካልሆነ በስተቀር ከሰው ጋር መዋልና ማደርን አይወድም ነበርና መኖሪያው በተራሮችና በዱር በገደል ይልቁንም ደግሞ በቀርሜሎስ ተራራ ውስጥ የነበረ በዚህም የተነሳ ከንጉሠ ሳሌም ከቅዱሱ ካህን ከቅዱስ መልከጼዴቅ ቀጥሎ ለድንግልና ለብሕትውናና ለምንኩስና በብሉይ ኪዳን መሠረትን የጣለ ቅዱስ አባት። አደራ ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ፣ ለሁሉም ይዳረሳል። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ታኅሳስ 1 ገና የተወለደ ቀን የእናትና የአባቱ ቤት በብርሃን ተሞልቶ ነበር። ታዲያ በዚህ ሰዓት 4 ቅዱሳን መላእክት መጥተው በእሳት ሰፋድል ወይም ደግሞ መጎናጸፊያ ሲጠቀልሉት እናትና አባቱ ወላጆቹ በማየታቸው ደንግጠው ነቢያትና ካህናትን አስጠርተው ለነሱ ቢነግሯቸው ካህናቱና ነቢያቱ ግን ይህ ነገር እጅግ በጣም ረቆባቸዋልና ይህ ሰው በእስራኤል ላይ ይነግስ ይሆንን ወይስ ነቢይ ይሆንን ብለው ያደነቁለት ገና ከልጅነቱ ጀምሮ ኮስታራ ቁም ነገረኛና ንጽሕናን የሚወድ እስራኤላዊ። ታዲያ ይሄ ቅዱስ የመጣበት ዘመን ደግሞ ከክርስቶስ ልደት ከ900 ዓመታት በፊት ሕዝብና ነገሥታቱ የከፉበት እግዚአብሔር ተረስቶ ጣዖታት የሚመለኩበት ዘመን ነበር። ይሄ ቅዱስ ሕፃን ግን በዚህ ክፉ ትውልድ ዘመን ሆኖም ሥርዓተ ኦሪትን የጠነቀቀ የንጽሕናና የአምልኮ ሰው ነበር። በብሉይ ኪዳን የዚህን ቅዱስ ያክል በሐዲስ ኪዳን ደግሞ የመጥምቀ መለኮት ቅዱስ ዮሐንስን ያክል በዘመነ ሊቃውንት ደግሞ የቅዱስ ዮሐንስ አፈወርቅን ያክል መገስጽ ደፋር መምህር አልነበረም። ይህ ቅዱስ በነበረበት በዚያ ክፉ ዘመን አክዓብና ኤልዛቤል የሚባሉ ክፉ ነገሥታት ተነስተው የእስራኤልን ሕዝብ በሙሉ ለጣዖት አሰገዱት። ይባስ ብለውም ደግሞ በወይኑ እርሻ ምክንያት ኢይዝራኤላዊው ናቡቴን ደሙን በእርሻ መካከል አፈሰሱት። በዚህም የተነሳ ኢይዝራኤላዊው ናቡቴ የአባቶችን ርስት አልሸጥም አልለውጥም በማለቱ ሞቱ እንደ ሰማዕትነት ሲቆጠርለት፣ ይሄ ቅዱስ ግን የዚህን ኢይዝራኤላዊ ሞት ዝም ብሎ ሊያይ አልወደደም። ቀጥታ ወደ ቤተ መንግሥት ወደ ነገሥታቱ ሄደና የናቡቴ ደም በከንቱ ፈሶ አይቀርም፣ የአንችን ደምም ውሻ ይልሰዋል አላቸው። በዚህም የተነሳ ንግሥቲቱ ኤልዛቤል ልትገለው ብትፈልገውም እርሱ የልዑል እግዚአብሔር ነውና ልታገኘው አልቻለችም። ንግሥቲቱም በዚህ የተነሳ በመበሳጨቷ 1000 የሚሆኑ ነቢያትን ሰብስባ ፍጇቸው አለች። በዚህ ጊዜ 900ዎቹ ነቢያት ሲታረዱ 100ዎቹ ነቢያት ግን ቅዱስ አብድዮ በዋሻ ውስጥ ደብቆ እየመገበ አትርፏቸዋል። ነቢያቱ ከተገደሉ በኋላም በእስራኤል ውስጥ አመፃና ኃጢአት ጣዖት ማምለክም እየተስፋፋ ሄዷል። በዚህም የተነሳ ይሄ ቅዱስ ነቢይ ወደ ልዑል እግዚአብሔር ጸሎት አቀረበና ለ3 ዓመት ከ6 ወር ለ3 ዓመት ከ6 ወር ዝናብ ከሰማይ ወደ ምድር እንዳይወርድ ሰማይን ለጎመው። ሕዝቡ በኃጢአቱ ምክንያት ሲጎዳ እርሱን ግን ቁራ እያመጣ ምግብ ይመግበው ነበር። ከዓለት ላይ ውሃ እየፈለቀ ይጠጣ ነበር። ከዚህ በኋላም ልዑል እግዚአብሔር ከፈለገ ኮራት ወደ ሰራፕታ እንዲሄድ አዝዞታል። በሰራፕታም የነቢዩ ዮናስ እናት ያቺ ደግ መበለት እንጎቻ ሰርታ አብልተዋለች። በዚህም የተነሳ ቤቷ በበረከት ተትረፍርፎላታል። ነቢዩ ዮናስን በሞተ ጊዜ ከሞት አስነስቶታል። በመጨረሻም ሕዝቡ በረሃብ እየተቸገረና እየተሰቃየ እንደሆነ በተረዳና ባወቀ ጊዜ በጸሎቱ የዘጋውን ሰማይ በጸሎቱ አስከፍቶ ዕለቱኑ ሕዝቡ በረከት እንዲቀምሱ አድርጓቸዋል። ከዚያ አስቀድሞ ግን ከንግሥቲቱ ኤልዛቤል 850 ሐሰተ ነቢያትና የጣዖት ካህናት ጋር ተወዳድሮ አሸንፏቸዋል። ድፍረታቸው እጅግ በጣም ይገርማል እኮ። አንተ ሐሰተኛ ነቢይ ነህ፣ እኛ እውነተኛ ነቢይ ነን፣ መሥዋዕትን እንሰዋና የትኛውን እሳት መጣ እንደምታቃጥለው እናያለን ብለው ተወዳደሩ ከእርሱ ጋር። በዚህም የተነሳ ሐሰተኛ ነቢያት በአንድ ወገን፣ እርሱ ደግሞ ለብቻው ሆነው መሥዋዕትን በሰው ጊዜ እሳት ከሰማይ ወርዳ የእርሱን መሥዋዕት ብቻ በልታለታለች። በዚህም የተነሳ ሕዝቡ በሙሉ ተሰብስቦ መጥቶ እነዚህን 850ዎቹን ሐሰተኛ ነቢያት በወንዝ ዳር ወስደው በሰይፍ አንገታቸውን መትተው ሰይፈው ገለዋቸዋል። ይህንን የሰማችና ያወቀች ኤልዛቤልም እጅግ በጣም ስለተበሳጨች ልትገድለው ፈልጋ ባሳደደችው ጊዜ ይሄ ቅዱስ ነቢይም ወደ ልዑል እግዚአብሔር አቤቱ ብቻዬን ቀርቻለሁ፣ ከአባቶቼ እኔም ተለይቼ አልበልጥምና እባክህን ውሰደኝ አለ። በዚህም ሰዓት ልዑል እግዚአብሔር ወደ ብሔረ ሕያዋን እንደሚወስደው ሞትን እንደማይቀምስ ነግሮታል። ከዚህ በኋላ ሊቀ መላእክት ቅዱስ ሚካኤል እንጎቻ ባገልግል ውሃ በመንቀል እያመጣ ሲመግበው ከቆየ በኋላ የሚያርግበት ጊዜ ሲደርስ ደቀ መዝሙሩን ኤልሳዕን ጠርቶ የምትሻውን ለምነኝ አለው። ደቀ መዝሙሩ ያ ኃያል ነቢይ ቅዱስ ኤልሳዕም
አባቴ ሆይ መንፈስን እጥፍ አድርገህ ስጠኝ ብሎታል። ከዚህ በኋላ ይህንን ቅዱስ የእሳት ሰረገላ ከሰማይ ወርዶ በነጠቀው ጊዜ ለነቢዩ ለኤልሳ ግምጃውን ጥሎለት ሄዷል። ዛሬ ይህ ቅዱስ በብሔረ ሕያዋን ያለ ሲሆን በዘመነ ሐሳዊ መሲህ ሐሰተኛው ክርስቶስ በሚነሳ ጊዜ ከወንድሙ ከቅዱስ ሄኖክና ከሌሎቹም ቅዱሳን ጋር መጥቶ ሰማዕትነትን ይቀበላል። ይህ ኮስታራ፣ ቁም ነገረኛ፣ ንጹሕ፣ ድንግል፣ ባህታዊ፣ ነቢይ፣ ኃያል፣ መገስጽ፣ ርዕሰ ነቢያት፣ የነቢያት አለቃ፣ የነቢያት ራስ ታላቁ ነቢይ ቅዱስ ኤልያስ ነገ ታኅሳስ 1 ሞትን ሳይቀምስ በእሳት ሰረገላ ወደ ብሔረ ሕያዋን ያረገበት ዓመታዊ ክብረ በዓሉ ነው። አደራ ኮፒ ሊንክ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ቅዱስ ነቢይ ከቅዱስ ኤልያስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።